እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ምን ነው እውነት ባላደረገው የሚያሰኝ ዜና ነው የሰማነው። ውድ ተመልካቾቻችን እንግዲህ ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ወይም ነፂ ከዚህ ዓለም በሞት መለየቱን ሰምተናል። በጣም ያሳዝናል። እንግዲህ ትላንት አለሁ ተብሎ ዛሬ መገኘትን እንኳን እርግጠኛ ማንሆንባት ዓለም ላይ ያለ ነው። እንግዲህ ነጻነት በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈውን በብዙ ቤቶች የሚወደደውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ መሆኑ ይታወሳል። እንግዲህ ታዲያ ከፕሮግራም አቅራቢነቱ ባሻገር በብዙ ፊልሞች ላይም ባሳየው ድንቅ የትወና ብቃትና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልቦች ውስጥ ጠልቆ የገባ አርቲስት ነበረ ነጻነት። የሰው ልጅ ህይወት እንዲህ ናት እንግዲህ። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ሄዷል ሲባል ማመን እንደው በጣም ይከብዳል። ነጻነት ከ2 ሳምንት በፊት ነበረ ለአንድ የሪል ስቴት ካምፓኒ በአምባሳደርነት ተሹሞ ስራ መስራት የጀመረው። እንግዲህ ያ ደስታው እንኳን በቅጡ ሳያጣጥመው ነው እንግዲህ በድንገት ከዚህ ዓለም በሞት የተለየው። ነፂ እንደሚታወቀው ያው ባለትዳርና የሶስት ልጆች አባትም ነበረ። ታዲያ ባበረከታቸው ስራዎችና በደግነቱ ሁሌም በልባችን ውስጥ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጆቹ፣ ለመላው የኢትዮጵያ ሕዝብ በሙሉ መጽናናትን እንመኛለን። ነፍስን በገነት ያኖራት ነፂ። አመሰግናለሁ ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እንግዲህ እግዚአብሔር ይመስገን አሁን ሶስት ልጆች አፍርተናል። ማማናቸው ማማነስ ትልቁ መሀሎን ይባላል። ሁለተኛዋ ፕሬስ፣ ሶስተኛዋ ሌላ ሚስት